ጀግናው የትግራይ ሰራዊት የንጋት ዘመቻ ብሎ በሰየመው የማጥቃት ዘመቻ በሁሉም የተሳተፋቸው አውደ ውጊያዎች የጠላትን ኃይል የደመሰሰ ከፍተኛ ድሎችንም እያስመዘገበ ይገኛል። ያ የቀቢጸ ተስፋው አብይ አህመድ ሰራዊት ቆረጣ ሲባል ሰምቶ የትግራይ ሰራዊትን ሊያጠፋ እየተንደረደረ ቢመጣም መርሳና አካባቢዋ ግን መቀበሪያ ሆና የመጣው ኃይል ተደምስሶ ከፊሉም ለቁርጥ ቀን ብሎ 4 ኪሎ እንዲጠብቅለት ያስቀመጠው ሪፐብሊካን ጋር ሳይቀሩ ተደምስሰው እድለኞችም ተማርከዋል። የተማረኩት የፋሽስቱ ቡድን አባላት እንዴት ወደ ውጊያው እንደተቀላቀሉም እንዲህ ይገልጻሉ። ሰሳራ የነበረው ዲላ ኬላ ጥበቃ ነው። ከሚሴ ግዳጅ ነበርንና ከዛ ነው ያመጡን። አሁን ከመጣን ራሱ 2 ሳምንት ሊሞላ ነው። ነሐሴ 2 ነው የመጣነው ወደዚህ ግንባራው እንጂ ወደዚህ መጣን አናቅም ነበር እስካሁን። አረ የትም ምንም ነገር አናቅም። ወዴት ነው የምንሄድ? እዚህ ካመጡን በኋላ ነው ከነባሮች ኮማንዶች ጋር ቀላቀሉን። ከዛ ምን ባላለም ከውጫሌ ነው የምትባል ከተማ ላይ ነበር። ከዛ ወደ መርሳ በጫካ ነው ያመጣን። ኮማንዶ ብርጌድ 2 ሻለቃ 3 ነበር። ወደዚህ እንደመጣው ያው ትላንት ወዲያ ነው። ዛሬ 3ኛ ቀን ከተማ ብቻ ተቆጣጣሪ ያላችሁ ሰላማዊ ቦታ ነው ብለው ነበር። እዛ ውጫሌ ያለ በሳት እዛው ተበቃይና ከተማ መግባቴ ነው። በአውደ ውጊያዎች እየተማረኩ ያሉት የፋሽስቱ ቡድን ሰራዊት አባላት ለምን እየተዋጉ እንዳሉና ህይወታቸውም ጭምር እየገበሩ እንዳሉ የማያውቁ ወታደሮችን ማየት እየተለመደ ሆኗል። አላማው የሚባለው ግን ያው የትግራይ ገበሬ እንዲያርስ ያው ህዝቡን ነፃ እንድታወጡ ምናምን ነው የሚባለው። እዚህ ከወጣም በኋላ ማየነው ያው ህዝብ ጋር ነው በቃ ነፃውኮ ፊት ያው ገበሬውን ህዝቡን ነፃ ለማውጣት ነበር የተባለው። አሁን ደግሞ ህዝብ እንደገና ከህዝብ ጋር ነው እየተዋጋን ያለነው። አላማው ለምን እንደሚዋጋ አላውቅም። በፊት ያው የውጭ እንትን ብቻ ነው የምንጠብቀው እንጂ ውስጥ ለውጥ ተባለን አልነበረም። እኔ አልዋጋም ብለ ወደ ኋላ ካልክም እንደምትመታ እርግጠኛ ነኝ። ጦሩ አያውቅም፣ ራሱ ብቻ ነው የሚያውቀው። አላማው ምንም የሚያውቀው ነገር የለም ማለት ነው። ተዋጋ ብቻ ሲባል ነው የሚያውቀው እንጂ ጦሩ ዛሬ ወንበር ላይ የተሽከረከረ የሚያደርገው ምንም አይታወቅም ማለት ነው። መርሳ እንደገባን ተኩስ ጀመሩ። መሳሪያ ሰጥቶን ነበር። ከማን ጋር እንደምንጣላ ራሱ አናውቅም ነበር። መርሳ ከተማን ባንጂ ወዴት እንደምንሄድ ራሱ አናውቅም ነበር። ከዛ አስገድዶን ነው የሚያመጣን። እዚህ ያስለበሱን። ኧረ ምንም አላማውን ምንም ነገር አላውቅም። አስገድዶን ነው ያመጣን። ወዴት እንደምንሄድ አናውቅም። በመኪና ጭኖ ነው የሚያመጣን ወደዚህ። ፋሽስቱ አብይ አህመድ የሽንፈቱን ጽዋ እየተጎናጨ ሲመጣ በተስፋ መቁረጥ አስገድዶ እንዲዋጉ የላካቸው እንዳለ የሚገልጹት ምርኮኞቹ ከፊሎቹም ከሰራዊቱ ለማምለጥ ሞክረው እንደተያዙም ያወሳሉ። አብዛኛውን ወዶ የሚዋጋ የለም፣ ፈልጎት የሚዋጋ የለም። በግዳጅ ነው እያዋጋ ያለ ማለት ነው። ከፊት ለፊት ላይ ፍላጎት ያለውንም የሌለውንም ያረጋል። ከኋላ ድሽቃ ምናምን ይጠምዳል። ድሽቃውን ለወገን ማጥፊያ ነው የሚያደርገው፣ ለራሱ ማለት ነው። የሚመለሰው ምናምን ካለ እንዳለ እዛ ይረሽናል ማለት ነው። ምሽሽ ምናምን ካለ ወደ ኋላ ምናምን የሚሆን ካለ የሚከዳ ምናምን ካለ ይከዳውን ያመጡና እዛው ላይ እንዳለ ይረሽናሉ ማለት ነው። ወደ ቤተሰቡ መሄድ የሚፈልግ ምናምን ሰው አለ። ግን ደግሞ ወደ ቤተሰቡ ሲሄድ ደግሞ እንደገና የሱ ጓደኞች ምናምን ያው ጠፍቶ ሲሄድ ስለሚያዝ ከዛ ይታሰራል። ምን ይላልም ከዛ ፈርቶ በዛም አብሮም ይዋጋል። ላለመታሰርም ያው መስዋዕትም መረሸንም አለ። እኔውን ውጊያ ምናምን አልገባውም እስካሁን። የውጊያው ልምዱም ምንም የለኝም ማለት ነው። ትሄዳላችሁ ምናምን ውጊያ ምናምን ሲባል ከድቼ ይዘው ይመጡ ከቤተሰብ ማለት ነው። ያለው አገራዊ ሁኔታ ምናምን ከባድ ሲሆን ብራዘርም ስለሞተ እኔ ለማዘርም አንድ ስለሆንኩኝ ከዶኝና እዛ ይዘው አመጡኝና ሊረሽሙኝ ምናምን ብለው ምረት ተደርጎልሃል፣ እዚህ በኋላ ብትከዳ ትረሸናለህ ምናምን አሉ። አስገቡን። ፋሽስቱ አብይ አህመድ ወደ ስልጣን ከመጣ በኋላ ሀገሪቱ ሰላም አጣለች የሚሉት ምርኮኞቹ የኢትዮጵያ ሕዝብ ለሰላሙ የሚቆምለትን ስርዓት መገንባት አለበት፣ ሰራዊቱም ቢሆን ከዚህ ህይወት መውጣት አለበት ሲሉ መልእክታቸውን አስተላልፈዋል። እሱ ከገባ በኋላ ያው መቼም ራሻ ቆመው አቅም ሰው ይገደላል። እኔ እንደዚህ ከሆነ እንዴት ይደገማል ማለት ወደ ተሻለ ወደ በቃ እሱን አውዶ ሌላ ሰላም የሚፈጥር መንገድ መምረጥ እኮ እኔ ምንም መናገርም ራሱ ያስፈልገው ማለት ነው። እኔ ፈጣሪ ኢየሱስ ክርስቶስ ከዚህ ያወጣኝ እንጂ እንኳንስ ህዝቡን ይቅርና ጓደኞችን ራሱ ቀይራቸዋለሁ። መከላከያ ጓደኞችን ፌደራል ጓደኞችን ራሱ እዚህ ህይወት እንዲወጡና መስራት ያለባቸውን ሰርተው እንዲኖሩ እንዲበሉ
ጀግናው የትግራይ ሰራዊት በንጋት ዘመቻ የጀመረውን መጠነ ሰፊ ማጥቃት ለመግታት በሁለት አቅጣጫ የተንቀሳቀሰው የጠላት ኃይል ከ15000 በላይ የፋሽስቱ ሰራዊት አባላት ተደምስሰዋል።